በህንድ በተከሰተ የአውሮፕላን አደጋ እስካሁን የ204 ሰዎች አስክሬን ተገኘ። የሀገሪቱ ፖሊስ በህንድ 242 መንገደኞችን አሳፍሮ ወደ ለንደን ሲበር በተከሰተ የአውሮፕላን አደጋ እስካሁን የ204 ሰዎች አስክሬን መገኘቱን የሀገሪቱ ፖሊስ ገልጿል። የተገኙት ሁሉም አስክሬኖች በአውሮፕላኑ ውስጥ የነበሩ ተሳፋሪዎች አሊያም አውሮፕላኑ በተከሰከሰበት ስፍራ ምድር ላይ የነበሩ ሰዎች ስለመሆኑ አለመታወቁን ቢቢሲ የሀገሪቱን መንግስት ፖሊስ ጠቅሶ ዘግቧል። ከህንድ አህመዳባድ አውሮፕላን ማረፊያ ወደ ለንደን በመብረር ላይ የነበረው ቦይንግ 787-8 ድሪም ላይነር አውሮፕላን ከመሬት በተነሳ በጥቂት ደቂቃ ውስጥ በመከስከሱ የተጎዱ ሰዎችን ለመርዳት የነፍስ አድን ሰራተኞች በስፍራው ተሰማርተዋል። በዚህም የሕክምና እና የሰብአዊ ድጋፍ የማድረግ ስራ የተከናወነ መሆኑን የሀገሪቱ ሲቪል አቪዬሽን አስታውቋል። የደረሰው አደጋ አስከፊ በመሆኑ የተሳፋሪዎች በሕይወት የመገኘት ዕድል አነስተኛ መሆኑን ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። በህንድ በተከሰከሰው የአውሮፕላን አደጋ 2 ሰዎች በሕይወት መገኘታቸውን ተሰማ። በህንድ በተከሰተ የአውሮፕላን አደጋ 2 ሰዎች በሕይወት መገኘታቸው ተሰማ። በህንድ አህመዳባድ ከተማ በተከሰተ የመንገደኞች አውሮፕላን 2 ሰዎች ከአውሮፕላኑ ስብርባሪ ውስጥ በሕይወት መገኘታቸውን አርቲ ዘግቧል። በሕይወት ከተገኙት ሰዎች መካከል አንደኛው ከተከሰከሰው አውሮፕላን ስብርባሪ የመቀመጫ ቁጥር 11A ላይ የተገኘ መሆኑን ተገልጿል። በዚሁ አጋጣሚ በሕይወት የተረፉ 2 ዕድለኞችን እንኳን ለዚህ አበቃችሁ እያልን የዩቲዩብ አካውንቴን ላይክ፣ ሰብስክራይብ ማድረጉን አይዘንጉ። አመሰግናለሁ።